ዋው አዶናይ ትለያለክ ትለያለክ ልዩ ነህ ትችላለክ በአንድ ቀን ሌሊት 1 ሚሊዮን ባቡል ኸይር ማለት ነው ላይክ ሰብስክራይብ ሼር እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ክቡራን ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሁላችሁንም በያላችሁበት ሰላማችሁን አብዝቶ ያብዛልኝ። ላይክ ሰብስክራይብ ሼር እያደረጋችሁ ደስ የሚል ዜና ነው እየተሰማ ያለው። አዶናይ ይለያል። በአሁኑ ሰዓት እንግዲህ በአንድ ቀን ሌሊት 2 ቀን ባልሞላ ጊዜ ውስጥ ራምዚ ሪልስቴትን በ1 ሚሊዮን አስገብቶ 8 ሚሊዮን ደግሞ ለባቡል ኸይር እንዲሰጥ ያደረገ ጀግና ነው። ዋው! ላይክ ሼር አድርጉት። ስለ ሀቅ በእውነት ከሆነ ይለያል። አዶናይ ይለያል። ከመጀመሪያ ከነበሩ ፌመሶች ለየት ይላል። በጣም ነው ለየት የሚለው። ምክንያቱም ከሱ በፊት እኮ ብዙ ፌመሶች አሉ። ብዙ ፌመሶች አሉ እኛ የምናውቃቸው ማለት ነው። ከነሱ ግን ለየት የሚያደርገው አንድና አንድ ለውጥ የሚባል ነገር አለው አዶናይ ማለት ነው። ራሱም ተለውጦ ሰውንም ይለውጣል አዶናይ ማለት ነው። በቃ የተወሰኑ እንደነ ማስተር አብነት ባላደራው ብቻ ጥቂት የተመረቁ ፌመሶች ሲቀሩ ብዙም ደግሞ በጣም የተጋነነ የሚወደዱ ፌመሶች አሉ። ግን እነሱ ደግሞ ይሄንን አላደረጉትም፣ በፍጹም አላደረጉም። ማንም አላደረጉም። ባቡል ኸይር እንግዲህ ስንት ወር ነው ስንቱ ተፈራርቆበታል። ስንት ፌመስ የተባለ ሁሉ ተፈራርቆበታል። ምንም ያመጣ ለውጥ አልነበረም። ላይክ ሰብስክራይብ ሼር አድርጉ። ኧረ የለውጡ ነገር በጣም ነው የሚያስደስተው። ዋው አዶናይ ትለያለክ። በጣም ነው የምትለየው። ከመጀመሪያ ፌመሶችና አሁን አዲስ በቅርቡ ከታወቀው ፌመስ አዶናይ እና የመጀመሪያዎቹ ተጠቅሶ አልቁም። ብዙ ናቸው። ብዙ ናቸው። ልዩነታቸው ምንድን ነው? ኮሜንት ላይ ያስቀምጡልኝ። እኔ ደግሞ ልዩነታቸው የመሰለኝ ምንድን ነው? የመጀመሪያ ፌመሶች እራሳቸውን ብቻ ነው የሚጠቅሙት። እራሳቸውን ማፈመስ ብቻ፣ እራሳቸው መጠቀም ብቻ እና እራሳቸው እንዲታወቁ እራሳቸው ታዋቂ እንዲሆኑ ብቻ የሚታገሉ ናቸው የመጀመሪያ ፌመሶች ማለት ነው። ጥቂቶቹ ሲቀሩ ብዙዎቹም አሉ፣ ለመርዳት የሚሞክሩ አሉ። አብዛኞቹ ግን ለራሳቸው ብቻ ነው። አዶናይ በቅርብ ነው ያወቅነው። ከሱ በፊት ደግሞ ዛሬ 5 ዓመት 6 ዓመት እስካሁንም ያሉ ፌመሶች አሉ። ራምዚ ሪልስቴትም ስንቱ ነው የተመላለሰበት 1 ሚሊዮን ለማስገባት። ሁሉም ቀርበዋል፣ የመጀመሪያ ፌመሶች ማለት ነው። ችግሩ ምንድነው? ከልባቸው አይደለም ማለት ነው። አሁን እንግዲህ ከልባቸው እንዳልሆነ ነው እኔ የተረዳሁት ማለት ነው። ለማንኛውም ደግሞ እኔም አዲስ ጀማሪ ነኝ። ላይክ እና ሰብስክራይብ ሼር፣ በተለይ ሰብስክራይብ እንድታደርጉኝ እጠይቃቸዋለሁኝ። እኔም ደግሞ ራሴ ረድቼ ሰውን እንዲረዳ እንድታበቁኝ ነው የምላችሁ። ውድ ቤተሰቦች የማከብራችሁ
ሰብስክራይብ አድርጉኝ እና ደስ ይላል። በቃ በጣም ደስ ያሰኛል። አዶናይ ብዙ ነገር እየተባለ ነው። ሆኖም ግን ይለያል። ሆኖም ይለያል፣ ልዩ ነው። የሚያደርጋቸው ስራዎች ሁሉ ውጤታማ፣ ሰው መርዳት። የዝዋይ ማናት ነፃነት፣ አሁን ነፂን አርቲስት እንድትሆን አድርጓል። በቅርቡ ጀምሮ ብዙ የወደቁ ልጆችን አንስተዋል፣ እየረዳ ነው ያለ። ቆሎ አዘዋሪዎችን፣ ነፃነትም ቆሎ ነው ስታዞር የነበረው። ማስቲካ የሚሸጡትን በየመንገዱ እየሄዱ የመጀመሪያዎቹ ግን ሲረዱ አላየንም። ብዙ ፌመሶች አሉ፣ እንደሱ ሲረዱ አላየንም። ሰው መርዳት የሚያስደስተው እንዲህ ነው። በቃ ሰው ማደጉ የሚያስደስተው እንደ አዶናይ ነው። አዶናይ ይለያል። አዶናይ ይለያል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደገና ደግሞ አዲስ ነኝ ሰብስክራይብ እያደረጋችሁ ገና ሀቢ የመጀመሪያ ነው። ሰብስክራይብ አበርቱኝ፣ እድግ እንዲል አድርጉኝ፣ እኔም ሰው እንዲረዳ እላችኋለሁ። ውድ ቤተሰቦቼ አሁን እንግዲህ ደስ የሚለው ነገር ባቡል ኸይር 8 ሚሊዮን ይቀበላል ማለት ነው። ረምዚ ልስቴትም በቃ ተደስቷል፣ ገብቷል፣ የፈለገውን ቦታ ገብቷል። 1 ሚሊዮን ከዛ በላይም እየሆነለት ነው። ባቡል ኸይርም 500 ምናምን ነበረ፣ 500 በላይ የሆነ ነው ያለው። ይህ ሁሉ እንግዲህ የማን እጅ ነው? የአዶናይ። አዶናይ ከምሩ ከሆዱ ነው የሚሰራው። የምር ከምሩ ነው የሚሰራው። በቃ ከምሩ እረዳለሁ ብሎ ነው እየሰራ ያለው እና ሰው መርዳት በጣም ነው የሚያስደስተው። ተቀይሮ ወዲያው ሰው እንዲያይ ነው የምፈልገው። አዶናይ ይለያል። ያው ስግጥ በሉ ብሏል። ስግጥ እያለ ለዚህ በቅተዋል። በዛዊ ስግጥ የሚለው ቃል አሁን የገባኝ አትፍሩ ለማለት ነው እንጂ መጀመሪያ እኔ በሌላ ነበር የተረገምኩት። አሁን እየተረዳሁኝ መጥተዋል። ያው ብዙዎቹ በዚህ ጉዳይ ተናግረውበት ግልጽ ሆነዋል ማለት ነው። ስግጥ ማለት ትርጉሙ ማለት ነው። አልሙሆም ላይክ፣ ሰብስክራይብ፣ ሼር። በተለይ ደግሞ ሰብስክራይብ አድርጉ። አዶናይ ይለያል በሉ። በቃ ኮሜንት ላይ አዶናይ ይለያል፣ አዶናይ ይለያል እያደረጋችሁ ሰውን ለመርዳት እንግዲህ ሰው መሆን ብቻ በቂ መሆኑን ወቁ። ወላሂ በጣም ደስ የሚል ነው እንዴ! በየቦታው እናቶች፣ አረጋውያን ይረዳል። ይህ በቃ እጅ በእጅ ነው። ቤቱን ከፍቶ ቁጭ ብሎ ልርዳችሁ ምናምን ብሎ አይደለም። በቃ እኔ እንጃ በጣም ነው የሚለይብኝ። ሰላምና ጤና እመኝለታለሁኝ። እና ውድ ቤተሰቦቼ ማለት ነው ሰብስክራይብ እያደረጋችሁኝ፣ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ። ደስ ይላል። በአንድ ቀን ሌሊት ማለት ነው 2 ቀን ባልሞላ ጊዜ ውስጥ 1 ሚሊዮን ማስገባት በጣም ደስ የሚል የሚያስደስት። አዶናይ ትለያለክ፣ ልዩ ነክ። አዶናይ ልዩ ነክ፣ ትለያለክ። እና ሁላችንም ደግሞ ለራሳችን ብቻ አንበል፣ እንርዳ። ብዙ ታዋቂ ፌመስ የሆኑ ቲክቶከሮች አሉ፣ ማድረግ ይችላሉ፣ ግን እስካሁን ሲያደርጉ አላየንም። ስም መጥቀስ ባይኖርም ብዙ ናቸው፣ ብዙ
ባቡልካይርን ዩቲ ራሷን ወክላ ወስዳ ማሳደግ ትችላለች ከነ ቤተሰቦቿ። ማለት ዩቲ እስላም ስለሆነች አይደለም። ብቻ በቃ ሁሉ ብዙ የሀገራችን እንትኖች ራሳቸውን ብቻ ቅድሚያ የነበሩ ፌመሶች ራሳቸውን ብቻ ነው መርዳትና ማሳደግ መፈመስ የሚፈልጉት። ሌላ ሰው እንዲፈምስ አይፈልጉም። ራሳቸው ስግጥ ብለው ፍምስ ማለት ነው የሚፈልጉት። ራሳቸው ስግጥ ፍምስ ማለትን ብቻ ነው የሚፈልጉት እንጂ ከአዶናይ በፊት አዶናይ እንግዲህ አመት ባልሞላ ጊዜ ውስጥ ነው ይህንን ሁሉ ሚና እየሰራ ያለው። ይለያል። እኔ ልዩ ነው። በቃ ተለይቶብኛል ወላሂ። ለማንኛውም ላይክ፣ ሰብስክራይብ፣ ሼርም እያደረጋችሁ ለእኔ ብቻ አትበሉ። እርዱ፣ ሰውን እርዱ። መፈመስ ለራስ ብቻ አይደለም። ሰውንም ይዛችሁ አብራችሁ ፈምሱ፣ አስተምሩ። እኔ ብቻ አዋቂ ነኝ፣ እኔ ብቻ ልስራ፣ እኔ ብቻ ልጫወት አትበሉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበርቱን። እርዱን፣ አበርቱን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከእኛም ጎን እንድትቆሙልን እንጠይቃችኋለን። እና ላይክ ሼር እያደረጋችሁ እላችኋለሁ። ሰላም ሁኑልኝ። ሰላማችሁን ያብዛ። ሰብስክራይብ አድርጉ።